ቦታ ሊገቡ አሸናፊው አዶናይ እንኳን ደስ አለ አዶናይ ንልዕሊ ወርሒ ዝተዛረብናሉ ብዙሕ ሰብ ዝተኻታዕሉ ናይ ኢትዮጵያ ዝበለፀ ቲክቶከር ናይ ዝዓመት መን ወሰዳ ሎም ምሸት ድሕሪ ቁሩብ ሰዓታት ኣብ ኣዲስ ኣበባ ክካየድ እዩ እታ መኪና እዚኣ መኪና ኣብቲ ኣፍ ደገ ተቐሪባ ኣላ ቀዳማይ ዝወፀ ኮስታ እዩ ማለት እዩ እቲ ውድድር 70 ሚእታዊት ብህዝቢ 30 ሚእታዊት ብናይ ደያኒ እዩ ንኣዶናይ መወዳድርቱ ነበረት ዩቲ ዛትሪእዋ ዘለኹም እያ ኣዶናይ ካብ ዘሎ ማለት እዩ ክሳብ ሕጂ ኣዶናይ እዩ መሪሕዋ ብምርጫ ናይ ህዝቢ ኣዶናይ እዩ በሊፅዋ ማለት እዩ እቲ ደያኑ ኸ ናቶም ዝብልወሎ 30 ሚእታዊት መን ክዕወተላ ትብሉ ኣነኳ ኣዶናይ ክዕወተላ ተስፋ ገብር ሰናይ ዕድል ድማ ይውንየሉ ማለት እዩ ኣነ እንታይ ናይ ሓደ ነገር ኣትውኒ እንተኣትዮ ኸ ክሳብ መጨረሻ ክቕፅሎ ክኣለኒ ስለዚ ሓንሳብ ኣጎድና ኣዶናይ ክሳብ ዝበልኩ ክዕወተሉ ክኽእል ኣለዎ ዝኽሉ ፅዒርና ፅዒርኩም ዝኽሉ ተኻቲዕና ክዕወተላ ክኽእል ኣለዎ ማለት እዩ ካልእ በዚ ኣጋጣሚ ካልኦት ተጋሩ እውን ኣለዎ በዓል ሰሊና ገለ ዞም ትሪእዎም ዘለኹም ሰለስተ እውን ብዝተፈላለየ ነገር ኣብኡ ናይ ኢትዮጵያ ውድድር እዮም ዘለዉ ንዕኦም ፅቡቕ ዕድል ይምንየሎም ድሕሪ ቁሩብ ሰዓታት ኣብ ውፅኢት የራኽበና ላይክ ኣይትረስዑ ኣየሰኣነና ጋዜጠኛ ነሽ ካብ ሃገረ ጀርመን ይቐንየለይ ቀዳመይቲ ሽልማት ይብለው ዝበለፀ ሞቲቬሽናል ስፒከር መን ኣነቓቓሒ ኣብዛ ዓመት እዚኣ ይዛረብ ነይሩ من قدامي أبز عمد زي أزارم يرن أخي Standing زي أجابته please يا G Power Creative Award Ethiopia 2025 the best motivational ዘርፍ አሸናፊው አሸናፊው አዶናይ እንኳን ደስ አለ አዶናይ ቀዳሚት ሽልማት አትያላ በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው እንኳን ደስ አለ አዶናይ ያኔ ቆንጆ በሚል ሞቲቬሽናል ኮንተንት ሴቶችን ዛሬ ረጅም እንደሆንኩኝ ተሰምቶኛል ማርያምን እሺ ችግር የለውም ድን እንላለሁ ለዚህ So motivational speaker ማለት ምን ማለት ነው I think motivational speaker ማለት ዝም ብሎ ተነስቶ ይህን ካላደረክ ይህን ካልሆንክ የሚል ሰው አይደለም motivational speaking ማለት እውነተኛ መሆን ነው የውስጥህን ድክመት ማካፈል ነው ከብዙ ሰዎች ጋር መመሳሰል ነው እኔ ደግሞ ብዙዎቻችሁ ታቆኛላችሁ በጥንካሬ ብቻ ሳይሆን በድክመቴም ለራሱ ማለት ነው እና ከሀቀኛ ሰው በላይ ማንም motivational speaker የለም እኔ ደግሞ ሁሉም ነገር አካፍያችኋለሁ ከዚህ በላይም ገና እናካፍላለን እንሰግጣለን እንፈምሳለን አዶናይ የራሱ እዚሁ ቀዳሚት ሽልማት አብዳት ያላ ላይፍ ስታይል ኮንቴንት ላይፍ ስታይል ኣብ ዝተፈላለዩ ቦታ እንዳኸደ ናቱ ናብራ ናቱ ኩነታት ኩሉ ንህዝቢ ዘር ማለት እዩ አዶናይ ኣብዛ ውድድር ኣሎ ኻላይት ውድድር ዝዋድራ ዘሎ ይክዕወተላ ኸ ተስፋ ገብር አዶናይ best lifestyle content የጂ ፓወር ክሬቲቭ አዋርድ 2025 አዶናይ ካላይት ሽልማት ተቀቢል ለሕጁን ጉራት ዓዘብቲ ገና ቀጣሪ ዘሎ the best lifestyle content award የላይፍ ስታይልን ለብዙሃን ያጋራ ተወዳጅነትን አግኝቷል Congratulations to Adonai once again for winning his second award in the evening with Best Lifestyle Content Award. ካላይት ሽልማት አብዳት ያላ ዝቅጽል ከአብ ቀጻል ላይክ አይትረስዕ ሸር ወለ ታውዲ ቪዲዮዬን ከተመለከታችሁ ማርያምን ሳልል ተናግሬ አላቅም
ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው እቆምላታለሁ ደጋግሞ አዶናይ ማርያም ማርያም እዩ ዝብል ዘሎ ማርያምን ደስ ብሎኛል ስላሸነፍኩኝ ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ እግዚአብሔር የተመሰገነ ይሁን ማርያም አመሰግንሻለሁ አደ ማርያም የመስግነክ ደረጃ ዘውጻህ እንብላለ ተዓወት ሃትሪክ ሰርቷል አዶናይ በዛሬው ምሽት ሌላ ሶስተኛ ሽልማቱ ነው አዶናይ ሳልሰይቲ ሽልማት ረኺብሎ ቻሌንጅ የጂፓወር ቲክቶክ ክሬቲቭ ናይዚ ውድድር ቻሌንጅ መንዕወት ማለት እዩ ንመበል ሳልሳይ ግዜ ሃትሪክ ወሲድሎ ተስፋ ገብር ሕጂ ቁርባ ሰኪፎምና ናሽትና ሽልማት በዚህሎ ናሽትና ሽልማት በዚህሎ ምናልባት ታሜኪና ኺኮልኦ ቁርብ ስክፍታ ሕዲረ ማለት እዩ ኤንዌይ ግን 400,000 ዲያ ሳልሰይቲ ሽልማት ዲያ ይሽልማሎ ገና ቀጻሊ ዘሎ 450 ናበለ መጥረሻ ታሜኪና ወስታ ተስፋ ገብር ላይክ አይድረስ ሰዓት አውዲ ሰላም ሓፍተይ ብጣዕሚ ልፎቴኪ ዳዊተይ ብጣዕሚ ልፎቴካ ማትሶላ ሓወይ ብጣዕሚ ልፎቴካ ማሚ ባቢያ ብጣዕሚ ልፎቴኩም ኣኽሪዕኩም እየ ልሓስብ ደቂ ዜራ ሓሙሽተ ዳ ገብርኤል ዓዲ ሓውሲ ዓዲ ሓቂ ዓዲ ሓ ደቂ መቐለ ኩለኹም እኒኹም ዶ ይኸው ኣኽሪዕናኩም ዶ ሓኺ ቧዕ እወዳችኋለሁ ደቂ ትግራይ ብምልኹም ኤርትራውያን ጋር ብምልኹም ተም ዝመለፅኩም ምስ ዘይበሎ ኣነ ኢለ ኣለኹ ላይክ አይድረስ ገና ውድድር ቀጻሊ ዘሎ ስፖርት ኢንፎርማቲቭ ኮንተንት አሸናፊ አርሰናል ድጋፍ አርሰናል አቢዩኤል ናይ ማንቸስተር ደጋፊ ወሲዱ ኣሎ ናይ ስፖርት ማለት እዩ ማንቸስተር ወሲዶም ኣሎ ናይ ቲክቶክ ናይ ኢትዮጵያ ማለት እዩ ማንቸስተር ወሲዶማ ናይ አርሰናል ይመታላልኽቱ ነይሩ ናይ አርሰናል ብለጽውን ኢልና ነርና እሱ ዕወቱን ተስፋ ገይርና ነርና ማንቸስተር ደጋፍ ማንቸስተር አግዲዕና ኣለኹ ወላ ተዓዘብቲ دحان أرسنال قلنا في بريمير ليج كنسعينا برابنا إثيوبيا استسعرنا لنا مانشستر يونايتد أب ميديا كوا تسعرهم ذلهم أب ماس ميديا كن تسعرهم ذلهم مانشستر دقبت مانشستر نبع على أبناء يكون جنا وددر كتاري ذلهم اوكي انتم دقه هاجرنا تግራይ ኮነ ኤርትራ ሁላኩም በሐፈሻ ትግርኛ ተሰምዑ ማለት እዩ ደገፍት ማንቸስተር ናትኩም ተዓዊት ለው እንኳን ሓጉስኩም መወዳድርቲ አድናይ ሳልሳይ ሽልማት ወሲዳላ ቀዳማይ ናይ ቻሌንጅ ኔሩ ካልአይ ናይ ላይፍ ታይም ናይ ቲክቶክ ሳልሳይ ካ ናይ ዝበለጸ አከዳድና ጌራ ዝመጽታው ማለት እዩ ኣብቱ ድርሲ ዝበለጸ አከዳድና ጌራ ዝመጽ ጓልን ሴት ተባሂላ مبل سالسة شلمات وسيدالله أدنى سلسة شلمات وسيد سلسة شلمات وسيدالله مالتيو تعود درنا يمكننا تريوال لهم بدار تحوسه جنا وطالي ذا لتود الدر استفلا لي خداون تجرب مش موت خافت مت خداون تي نتانا يكداون تا ديزاينر يا تمس جنا زلا بزغنا خليك تبلي حجنا قداي ميكنا متروش كن كنرينا لايك يترسعوا اب ساعات يزبطكم لايك يترسعوا يغني لي ناي موداتا وددر ناي موداتا ناي ميكنا ناي موداتا يوتيناس نتلزيا ماتيو ادوناي تسفى قبر أدوناي
አዶናይ small speech by Ethiopia Technology CEO, Mr. Adonik, before we give out our award. አዶናይ ኮኔ በሚክሳይት ጎሮ ብሎ እየጠበቃችሁት ያላችሁት ሞመንት ከዚህ በላይ እንዳይገፋባችሁ እባካችሁን ገስታችን የሚናገረውን አጭር ንግግር ሰምተን እንመለሳለን። ሰስፔንሱ አዶናይ 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 አታ አዶናይ እሺ አዶናይ የቀጣይ ሽልማት ፕሮግራማችን ሶሪ አይ እንትን ሰው የጠበቃችሁ በጉጉት እንደሆነ እናስባለን። ቀጣይ ደግሞ አፍተር ፓርቲው ባርዳስ ላውንጅ ላይ ስለሚኖር አዶናይ ሰዎች ግብዣውን ለማድረስ እንፈልጋለን። ሁላችሁም ተረጋግታችሁ ባላችሁበት አረፍ አረፍ እንድትሉ በአክብሮት እንጠይቃለን። ሽልማት እንድንሰጥ እባካችሁ እንዴት አመሻችሁ። አታም መጨረሻው ላይ ደርሰናል። ይሄ የዋንጫ ነው የሚመስለው። በጣም ደስ ይላል። እኔ እንግዲህ ላለፈው 2 ዓመት የቲክቶክ ክሬቲቭ አዋርዶችን አሸናፊዎቹን ሸልም ያለው የዛሬው ደግሞ በጣም የተለየ ነው። በጣም ነው የሚያምረው። በጣም ደስ ይላል። ከፍተኛ ሰስፐንስ ያለበት ነው። እንግዲህ አሸናፊው እዚህ ፖስታ ውስጥ ነው ያለው። ይከፈት ክፈታለሁ the year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ Yes! Yeah! Yeah! Yes! 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 Yeah! 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 Woo! 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 Yes! Yeah! Yes! Yeah! አዶናይ ኮንግራቹሌሽን ማይ ብራዘር። እኔ ኢትዮጵያዊ ነኝ ግን የኦሮሞ ልጅ ነኝ። ውጭ ሀገር ነው የምንኖረው። አንተ በጣም አደንቃለሁ። ይሄ ኬክ ላንተ ብዬ ነው ያደረኩት፣ ግን እኔ ውስጥ ማረግጥ አለብኝ ነበረ። ግን ብቻዬ ቤት ስለሆነ በቃ ከፈረንጆች ጋር ውጭ ወጥቼ ላንተ እንትን ይሄ ነገር አደርጋለሁ ብዬ ስላሰብኩ ወይኔ ጉድ ስላሰብኩ ነው ያደረኩት። ቆይ ይሄ ያንተ ነው ያደረኩት ከነጮች ጋር ውጭ ወጥቼ ማለት ነው። ከዛ ያንተ ላይ ገና ብዙ ነገር እንጠብቃለን። አዶናይ ኮንግራቹሌሽን ወንድሜ። በጣም አደነቃለሁ፣ በጣም ወዳለሁ። ገና ከዚህ በላይ ብዙ ነገር ትልቅ ነገር ካንተ ላይ እንጠብቃለን። ጠንከርና ወደፊት ያልኩት እኮ ወንድሜ። እሺ እኔ እኮ እዚህ ሆኜ ወይኔ ኢትዮጵያ በሆነ እኮ አንተ እዚህ ዝግጅት ላይ እኔ ሰላም እንዴት ናችሁ? ዛሬ ማለት ነው ከመቀለ ድረስ ወደዚህ ወደ አዲስ አበባ መጥቻለሁ። ለአዶናይ በቲክቶክ ክሬቲቭ አዋርድ ላይ ይሄንን ስጦታ ልሰጠው ነው ማለት ነው። እና ስጦታው ምን ይመስላል እስቲ ከ10 ሬት እንድታደርጉኝ እፈልጋለሁ። ያው እኛ ትንሽ አልፍቶናል፣ ግን እስቲ የእናንተ ደግሞ ከ10 ሬት እንድታደርጉኝ እፈልጋለሁ። እስቲ ትንሽ ቢሆን ላሳያችሁ። እሺ ባይ ዘ ወይ እኔ ከእናንተ ጋር እኩል ነው ማየው፣ ምክንያቱም ኦርደር ካደረኩት አልከፈትኩትም። እዚህ ጋር ደግሞ እንደምታዩት እቺኛዋ ነፃነት ነች። እቺ ደግሞ የሆነ ጊዜ ማስቲካ ስትሸጥ የነበረች እህታችን ናት። እቺ ደግሞ ከመቀለ የመጣች አህበረት ትባላለች። አሁን ከአዶናይ ጋር ነው የምትገኘው። እቺ እህታችን ደግሞ በጣም ትንሽ ሪኢና ሮፍናን ነው የምትባለው። በአደይ የልጆች ማቆያ ውስጥ ትገኛለች። የሮፍናን ልጅ ናት ያላት ማለት ነው። እንደምታዩት ያላችሁት እነዚህ ደግሞ ዲቻ ቦይስ ናቸው። እና ይሄንን ስዕል ለማሰራት የፈለኩት አዶናይ የብዙ ሰዎች አርአያ፣ የብዙ ሰዎች ህይወታቸውን እንዲቀየሩ ያደረገ ትልቅ ሰው መሆኑም ለማረጋገጥ ነው። ይሄኛው ስዕል ዛሬ ልሰጠው ነው። ጉላክ ለዋለው አዶናይ ያሸንፋል ብዬ አስባለሁ። ሽልማቱ የሱ ነው ማለት ነው። አመሰግናለሁ።